48 ሰዓት ሙዚቃ ነው። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ እንደ ቴዎድሮስ ካሳሁን ያለ ስምምነትና ውዝግብን፣ ፍቅርና ጥያቄን እኩል የሚያሰራጭ አርቲስት ማግኘት አዳጋች ነው። ከ2009 ዓመተ ምህረት ኢትዮጵያ አልበም በኋላ ለ9 ረጅም ዓመታት አድናቂዎቹን ቀጣዩ ሥራ መቼ ይሆን በሚል ጥያቄ ሲጠብቁት ቆይተዋል። ይህ ጥበቃ ግን ዝም ብሎ የመስፈን ጉዳይ ሳይሆን የሀገሪቱን ፖለቲካና ማህበራዊ ድባብ በተለዋወጠ ቁጥር ቴዲ ምን ይል ይሆን የሚል የጉጉት ድምር ውጤት ነው። ሚያዝያ 8 ቀን 2018 ዓመተ ምህረት ያ ተስፋ የተጣለበት ቀን ደረሰ። ኢትዮሪካ የተሰኘው 5ኛው አልበም ለአድማጭ ቀረበ። ሆኖም የአልበሙ መውጣት በራሱ ከፈጠረው ወሬ በላይ አርቲስቱ አልበሙን ለአድማጭ ያደረሰበት መንገድና የከፈለው ዋጋ በኢትዮጵያ ኪነ ጥበብ ኢንቨስትመንት ታሪክ ውስጥ አዲስ ምዕራፍ የከፈተ ድንቅ ክስተት ሆኗል። በዜማና በግጥሙ አዋስቶ በሀገር ደረጃ ትልቅ መልእክት የሚያስተላልፍ ትልቅ ጉልበት ያለው ነው። ቴዲዬ ድንቅ ብዕረኛ ነው። እስከ ዛሬ ድረስ ድሮ አለቤ ሾው ላይ ቴዲዬ ኢንተርቪው ሲደረግ የተናገረውን ነገር እስካሁን ድረስ ይቀባበሉታል ሰዎች። ከዚህ በላይ ምን ጸጋ አለ? የኢትዮሪካ ታሪክ የሚጀምረው ከአልበሙ ዜማዎች ቀድሞ በወጣው የውል ስምምነት መፍረስ ዜና ነው። አርቲስት ቴዲ አፍሮ ከአሳታሚው ድርጅት ሰዋሰው መልቲሚዲያ ጋር የ50 ሚሊዮን ብር ውል ተፈራርሞ እንደነበር ይታወሳል። ይህ ውል በወቅቱ በኢትዮጵያ ሙዚቃ ታሪክ ከፍተኛ ክፍያ ተብሎ ተከብሮ ነበር። ሆኖም ግንኙነቱ ዘላቂ ሊሆን አልቻለም። የቴዲ አፍሮ ማኔጅመንት የወሰደውን 25 ሚሊዮን ብር ቅድመ ክፍያ፣ የባንክ ወለድ 8 ሚሊዮን ብር ጨምሮ በአጠቃላይ 33 ሚሊዮን ብር ለድርጅቱ ተመላሽ በማድረግ ውሉን በፍቃደኝነት አቋርጧል። ለምን ውሉ ፈረሰ? ብዙዎች የውሉ መፍረስ ከፖለቲካዊ ጫና ጋር የተያያዘ ሊመስላቸው ቢችልም እውነታው ግን ከሙያ ነፃነትና ከዲጂታል ባለቤትነት ጋር የተያያዘ ነው። ሰዋሰው መልቲሚዲያ የአርቲስቱን የቀድሞ ስራዎች ጭምር በካታሎግ መልክ የመጠቀም ፍላጎት ነበረው። ቴዲ ግን የጥበብ ስራዎቹ በሱ ቁጥጥር ስር እንዲሆኑ ይፈልጋል። በዘመናዊ የዲጂታል ገበያ በተለይም የስልክ ጥሪ ድምጽ ገቢ አከፋፈል ላይ የነበረው የሐሳብ ልዩነት ወደ ይዞታ ይገባኛል ፊልማ ቀይሮት ነበር። ቴዲ አፍሮ ለጥበብ ስራዎቹ ካለው ከፍተኛ ጥንቃቄ የተነሳ ማንም ጣልቃ ሳይገባበት ስራውን ለህዝብ ማድረስ ይፈልጋል። ይህ ክስተት በኢትዮጵያ አርቲስቶችና አሳታሚዎች መካከል ለሚፈጠረው አለመግባባት አዲስ መፍትሄንም አሳይቷል። ብዙ ጊዜ እንዲህ ያሉ ጉዳዮች ወደ ፍርድ ቤት ወይም ወደ ስም ማጥፋት ሲያመሩ ይታያል። የቴዲ ማኔጅመንት ግን ገንዘቡን ከነወለዱ በመመለስ የአርቲስቱን የሙያ ክብርና ነፃነት በገንዘብ ገዝቶ አስከብሮታል። ከፍተኛ ደስታ ነው የሚሰጠው። በእውነት ለመናገር በዚህ ደረጃም ተቀባይነት ያገኘ አልበም በዚህ ደረጃ አልነበረም ከዚህ ቀደም እንደማይሆን። የኔ ሙዚቃዎች መሰረት ያደረጉት ያው በፍቅር ላይ ነው። ምክንያቱም ቀደም ሲል እንደሚታወቀው ታዋቂው ታጋይ የነበረው ማርቲን ሉተር ኪንግ እንደሚለው ጥላቻ የሚሸነፈው በፍቅር ነው፣ ጨለማ ደግሞ የሚሸነፈው በብርሃን ነው። ስለዚህ እኛም ካለንበት ሁኔታ ለመውጣት ብቸኛው አማራጭ ፍቅር ነው ብያለሁ። ሚያዝያ 8 ቀን ከቀኑ 8 ሰዓት ላይ ድባቡ ተለወጠ። ኢትዮሪካ ያለምንም አሳታሚ ጣልቃ ገብነት በአርቲስቱ ዩቲዩብ ቻናል ላይ እንደ ጎርፍ መጉረፍ ጀመሩ። የቁጥሮች ግጥምጥሞች ለአድናቂው አጋጣሚ ሳይሆን የአርቲስቱ የጥበብ ሚስጥር አካል ይመስሉ ነበር። ቴዲ አፍሮ አልበሙን በራሱ ዩቲዩብ ቻናል ላይ ለመልቀቅ መወሰኑ በቴክኖሎጂ በታገዘ መንገድ በቀላሉ ለአፍቃሪዎቹ ለማድረስ ይመስላል። ይህም አሳታሚዎችን በማስቀረት አርቲስቱን የራሱን የጥበብ ውጤት ሙሉ በሙሉ እንዲቆጣጠር አስችሎታል። በኢንተርኔት መስኮት በኩል የሚፈሰው ዜማ ቴዲ አፍሮ በገንዘብ የገዛው ነፃነት ፍሬ አፍርቶ ለአድማጭ ማድረሱን አበሰረ። ኢትዮሪካ 18 ዘፈኖችን የያዘ ግዙፍ ስራ ነው። ግጥምና ዜማው ሙሉ በሙሉ በሚባል ደረጃ የራሱ የቴዲ አፍሮ ሲሆን አልበሙ ስለ ኢትዮጵያ፣ ስለ ሀገር አንድነት፣ ስለ ፍቅርና ስለ አፍሪካዊነት በጥቅል ይዳስሳል። አንዴ ደግሞ መብራት ጠፋ ስቱዲዮ እና ይዛኔ እኔ የምሰራበት ስቱዲዮ ትልቅ ግቢ ነበር እና መብራት ጠፋና ረጅም ሆነ፣ ረጅም ሰዓት። እኔ ደግሞ አንድ ጓደኛ ያለ እሱ የሚዘፍን ፍሬን ይተዋወቃሉ። ለምን እዚህ ጋር የሆነ እሳት ምናምን አናደድም አልኩት። ሄሬ ይመቸኛል እዛ ጓደኛ አመጣ እንጨት። እሺ ካንተ
አመጣ። ቁጭ ብለን በቃ የሞቅን ቦክስ ጊታር እየተጫወትኩ ቦክስ ተጫወት ብሎኝ በዛ የሚገርም ዘፈን ሰራዛ። ከአልበሙ ውስጥ ከፍተኛ ትኩረት ያገኘው ያዞምባ የተሰኘው ዘፈን አርቲስቱ ይህንን ስራ በተለያዩ የሀገሪቷ ክፍል ውስጥ በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ ኢትዮጵያውያን መታሰቢያ እንዲሆን አቅርቧል። ይህ ዘፈን ቴዲ አፍሮ ለማህበራዊ ፍትህና ለሰው ልጅ ያለው ክብር ጽኑ አቋም በዜማ የገለጸበት ነው። በሌላ መልኩ ደግሞ ዳስጣል የተሰኘው ዘፈን ጀግኖች አርበኞች ያቆያት ኢትዮጵያ ዛሬ እየተገፋች መሆኗንና አምኖ መከዳትን ይገልጻል። የአልበሙ መጠሪያ የሆነው ኢትዮሪካ ኢትዮጵያዊነትን ከአፍሪካዊ ማንነት ጋር በማቀናጀት አህጉራዊ አንድነትን የሰበከበት አዲስ ቃልና ጽንሰ ሐሳብ ነው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል። ምንም እንኳን አብዛኛው ስራ የራሱ ቢሆንም በወላይተኛ ዘፈኑ ላይ አርቲስት አስኬድ እንዳሾ ተሳትፏል። ይህ ተሳትፎ አልበሙን የኢትዮጵያን ብዝሃነት ያቀፈ እንዲሆን ከማድረጉ በላይ ቴዲ አፍሮ ካሉት ወጣት አርቲስቶች ጋር ያለው መልካም ግንኙነት ያሳያል። የኢትዮሪካ ጉዳይ ለሌሎች አርቲስቶች ትልቅ ትምህርትም ሰጥቷል። አንድ አርቲስት በራሱ ስራ ላይ ሙሉ ስልጣን እንዲኖረው የህግ እውቀትና የፋይናንስ ነጻነት አስፈላጊ መሆኑን፣ አለመግባባቶችን በሰለጠነ መንገድ ውልን በማክበርና ግዴታን በመወጣት መፍታት እንደሚቻልም አሳይቷል። አሳታሚ በሌለበት ሁኔታ በዲጂታል አማራጮች ብቻ በሚሊዮን የሚቆጠሩ አድማጮችን ማግኘት እንደሚቻልም በተግባር አስመስክሯል። ከትናንት ጀምሮ ኢትዮሪካ በየቤቱና በየመንገዱ እየተሰማ ነው። ይህ አልበም የዜማዎች ስብስብ ብቻ ሳይሆን አንድ አርቲስት ለጥበብ ነጻነቱ ሲል በሚሊዮን የሚቆጠር ገንዘብ ጭምር ለመክፈል ዝግጁ መሆኑን ያስመሰከረበት ድንቅ ክስተት ነው። ቴዲ አፍሮ በኢትዮሪካ አማካኝነት የኢትዮጵያን የሙዚቃ ታሪክ ለዘላለም ቀይሮታል። ጥበብ ነጻ ስትሆን ውበቷ ይጨምራል። ኢትዮሪካ ደግሞ ያንን ነጻነት በከፍተኛ ዋጋ ገዝታ ለአድማጭ የቀረበች የጥበብ ፍሬ ናት። በመጨረሻም ኢትዮሪካ የሙዚቃ አልበም ብቻ ሳይሆን ለአርቲስቶች የሙያ ነጻነት፣ ለጥበብ ክብር የተከፈለ ታላቅ ዋጋ ተምሳሌት ሆኖ በታሪክ ተመዝግቧል። ቴዲ አፍሮ በገዛው ነጻነት የሀገሩን ቁስልና ተስፋ በዜማ ተንፍሶታል። ከተመልካቹም ከአድማጩም ጋር የምትገናኘው ከራስ ጋር የተገናኘህበት መጠን። በነገራችን ላይ ኪነ ጥበብ ስራ ራስህን ነው የሚመስለው። በኪነ ጥበብ ስራ ውስጥ በምንም ሁኔታ ራስህ ሳትሆን የምትመጣበት ሁኔታ የለም። ምክንያቱም ሰው ማንን ይመስላል ቢባል አነጋገሩን ይመስላል ነው የሚባለው። የምታስባቸው አስተሳሰቦች፣ የምትመኛቸው ምኞቶች፣ በአንተ ውስጥ ያለው ነገር ነው ወደ ፈጠራ የሚመጣው። ከዛ ውስጥ ነው የሚቀዳው። ሌላ ቅድም እንዳልኩህ ደግሞ በአድማጭም በትን ቦታ ሆኖ የምልህ ነገር ምናልባት ግልጽ ለማድረግ ከተመልካቹም ከአድማጩም ጋር የምትገናኘው ከራስ ጋር የተገናኘህበት መጠን። አለበለዚያ ኮመርሻል ይሆናል። ልክ አንተ ነፍስህ የሚያስደስትህን ነገር ስትከተል ሰዎች ነፍሳቸው የሚፈልጉትን ነገር ያገኛሉ። እዛ ጋር ነው የምትገናኙት። በፍጹም ታማኝነት ነው በከልብ ማድረግ ያለብህ። ከአልበሙ ውስጥ የትኛው ነው እናንተን የተመቻችሁ? ሐሳባችሁን በኮሜንት አጋሩ። ቸር ቆዩ። አዲስ አበባ ነበር ሁሉ አገርሽ ነበር፣ የጥንቱ ስምሽ የቀድሞ ስምሽ፣ አሁን ከምን ጊዜው የኔ ነሽ አሉሽ፣ የኔ ነሽ አሉሽ፣ የኔ ነሽ አሉሽ። ኢትዮጵያ የተሰፋው ልብሱ ከምን ጠበበሽ ቀሚስ፣ ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል።